የት ነው እየሄድን ያለነው? አሁን እስቲ ልጋብዘው ብዬ ነው እንትን ኮፊ ሙዚየም ነው ዱባይ ኮፊ ሙዚየም እየሄድን ያለነው። ኤክሳይትድ ቬሪ ኤክሳይትድ። አንተ ከመንገድ እንኳን ዞር አትልም? ጠፍተናል ባክ ጠፍተናል ቆየን። በነገራችን ላይ ዱባይ እንደዚህ ያልጠበኳት ነበር። ሱፐር ስፓይሲ ነው፣ በጣም ስፓይሲ ነው። ምንም ማድረግ አልችልም። ዌልካም ቱ ዱባይ። አሁን ዩቲዩብ መጀመሪያ ነው፣ ግን ይሄ መጀመሪያ አይ ቲንክ የመጀመሪያ ቪዲዮ ነው የሚሆነው። ሰው የምታውቁኝ ከቡና ጋር ምንም አይነት ቀልድ አላውቅም። ቡና ኢዝ ላይፍ ማን፣ ቡና ኢዝ ላይፍ። ሰው የቡና ሙዚየሙ ኮፊ ሙዚየሙ ለማየት እየሄድን ያለ ነው። አይ ቲንክ ሰዓት ገና ነው። አሁን ገና 8 ሰዓት ነው። ሰው 10 ሰዓት 9 ሰዓት የሚከፈተው። እስከዛ ዞር ብለን እናያለን። ያው ከጀርባ አለ ፎርት። እዚህ ጋር ገና ሱቆች እየተከፈቱ ነው። መንገድ ላይ ነን። አሪፍ ጊዜ እናሳልፋለን። ተከታተሉ። ምንም ማድረግ አልችልም። ዌልካም ቱ ዱባይ። ያው ካርፍ ማጀር የሚያዩን ያው የሚቀርጸው ነው። ያው ነው ይቀርጻል። ይፍ ገባ ሄደ ብቻ ተውት። ኧረ ጌታዬ ያው ክላክስ አጥቅ። አንተ ከመንገድ እንኳን ዞር አትልም? ምንም ማድረግ አንችልም። ከመንገድ ላይ ዞር አትልም? እኔ ለአውዲየንስ የማልሆነው ነገር የለም። እስከ መገጨት እንዴት እንደምቀርጽ እነሱ ራሱ ያውቃሉ። እሺ ለእናንተ ብቻ አድርጉ። እሺ ኮፊ ሙዚየም ነው ዱባይ ኮፊ ሙዚየም እየሄድን ያለ ነው። ኤክሳይትድ ቬሪ ኤክሳይትድ። ቦታ ያለንበት መስቀለኛ ቦታ አገኘ። ጠፍተናል ባክ ጠፍተናል ቆየን። ሽታ ምን ደስ የሚል ሄሪቴጅ አንቲክ ጠጋ ስትራሪሾ ከኋላ ሽቶ መሸጫ ነው። ጠቅላላ የተከበብ ነው። እሱ ነው ሽታው። ደስ ይላል። የአረብ ሽቶ ሽታ እንደዛ ለማለት ፈልጌ ነው። ደስ ይላል። በሂስትሪ መሀል የሄድክ ነው የሚመስለው። በጣም ደስ የሚለው ቦታ የሆነ የድሮ ሀረር ወሎ የሀረር ጠባባው መንገድ በጣም የሚያምረው ረጋ ያለ በስርዓት ደስ የሚል ማለት ነው። ያው ዱባይ ሲመጣ ብዙ ጊዜ በርጅ ከሊፋ ይሄ ሞተር ምንድነው ይሄ ዴዘርት ላይ ዋተር ወርልድ እንደዚህ ነበር የሚጎበኘው። ነገር ግን እኛ እሱ የተለመደ ቲፒካል የሆነ ነገር ነውና ምን ማድረግ ፈለገን፣ ይሄ ብዙ ጊዜ ቱሪስት ሲመጣ ማያዩት ማይታይበት ማይገባበት አለ አይደለ የሆነ ከዛ ማይንድ ሴት ወጣ ብለን እኒ ብለን ወደዚህ መጣ ነው። ወደ ድሮ ዱባይ የመጀመሪያዋ ዱባይ የምትባሏች አካባቢ ነችና በጣም የሚያምረው በጣም ደስ የሚለው። አሁን ሰዓት እንዴት እንግደል ነው። ለምን ወርልድ ኦፍ ኮፊ ልል ነበር። ኮፊ ሙዚየም ለመድረስ ደርሰናል። ነገር ግን 1 ሰዓት ይቀረናል። ዝም ብለን ዞር እያሉ ሰዓት እየገደለን ያለ ነው። በነገራችን ላይ ዱባይ እንደዚህ ያልጠበኳት ነበር። የሆነ ፍላሺ የሆነ የምታብለጨልጭ ከተማ ምናምን። ለምሳሌ ከጀርባ ወፍጮ ቤት ነው ያለው። ወፍጮ ቤት እሱ ነው የምላችሁ። እና የሆነ ሞሮፍ የትንሿ ህንድ ሀገር ነች። ትንሿ ህንድ በቃ እነሱ ናቸው በጠቅላላ ያሉት። ሜቢ ያለሁበት አካባቢ ሊሆን ይችላል። አሁን ተመልሰን የመጣንበት ጠዋት የነበርንበት ቦታ ነው። እንዲህ ሾላልከን የወጣንበት ቦታ ላይ ተመልሰን መተናል። አሁን ሎካል የግመል ስጋ የሚሸጥበት ቤት፣ አረቢያን ቲ ሃውስ፣ ሙዚየሞች፣ የተለያዩ አይነት የኮይን ሙዚየም አለ ምናምን ሙዚየም አለ። ነገር ግን ዋናው ኮፊ ሙዚየም ነው። አሁን ኮፊ ሙዚየም
የሚገኘው ዱባይ ውስጥ እንደዛ አይነት ቦታ ላይ ነው። ሰው እንሻገርና ይሄ ሎካል ሬስቶራንት ይባላል። በ1997 የተከፈተ ነው እያለ ያለው በዚህ ጋር እንደዚህ እንሽለክና ጠብቁ። Let's go. ና ኒድ ሰው ቸኩሏል። አትላስት ደርሰናል ማለት ነው። ሙዚየም ኦፍ ኮፊ ኢን ዱባይ እንግባ። እዚህ ሙዚየም ውስጥ ኮፊ የሚገኘው እንደ ሾፕ ነው ያገለግላል። ቡናዎችም አለ፣ እንቀምሳለን፣ እናያለን። ኑ ዝም ብላችሁ ኑ በቃ። V60 እዚህ ጋር ፍሬንች ፕሬስ እቃ መሸጫ አለ፣ መጽሐፎች አሉ፣ ኮፊስ አሉ። እያያችሁ ማለት ላይክ ፓራዳይስ ኢትስ ፓራዳይስ። ኦ ናይስ would love to see Ethiopian coffee, which is this one. So okay, coffee museum. Yeah. Oh haha, of course የጉጂ ቡና ነው ሪፕሬዘንት ነው የምናደርገው። ኤክሳይትድ። so ጉጂ ሚዲየም ሮስተድ ነው። ይሄ መግዛት የምትፈልጉ አለ ኢንስታግራም ፔጃቸውን ሜንሽን እናደርጋለን። so okay, super excited. እንሂድ እንግባ። የቱርክሽ አላቸው፣ የብራዚል አላቸው፣ ኮሎምቢያ አላቸው፣ ኢትዮጵያን ኮፊ አላቸው። so should we? Sorry. እያያችሁት ነው እንዴት አባቱ እንደሚያምር በኢየሱስ። ኦኬ ዋናው በሞገስ የተቀመጠው of course ኢትዮጵያን ኮፊ ኢትዮጵያን ትራዲሽን ሪፕሬዘንት ማለት እንዲህ ነው። በቃ ይዘነዋል እንደ ፋውንደር እንደ የቡና አምራች ሀገር እንዲህ ሲሆን ደስ ይላል። የእውነት ያኮራልና ዋው Jesus. Didn't expect this. No. Yes. I didn't. Yes, please. Yeah. Yes. This is Arabic coffee. Arabic coffee? Cardamom. okay. Great. Is that okay? Can we film, right? Yeah. It's okay. Okay. Thank you so much. We are so happy because we are from Ethiopia and I'm a coffee. Especially he is very happy. I'm from Ethiopia. Look at him. I work in coffee. Ooh. Arabic coffee with cardamom. Oh no. It's No. sorry. No, don't touch. Don't. It will break the. Anywho, ወደ እንትናችን ስንገባ this is Arabic coffee. This is Arabic coffee. ሱፐር ስፓይሲ ነው። በጣም ስፓይሲ ነው። ሜቢ ኢንፊውዝ አድርገውት ሊሆን ይችላል ግን ጂሰስ ኦኬ Now, this lady will become. She's also from Ethiopia. from Ethiopia. Okay. Good. So she went to pray. Oh, I see. Okay. When she come Something back, else? Yeah. so you can talk to her. Yeah, I will. Thank you so much. Just for Thank you. You go up and make a show you. Okay. Okay. When So, you come down, then yeah. you can take coffee with her. okay. So, can I ask you about the coffee? Tell me. Okay. From what kind of origin did this coffee came This from? is coffee from Brazil. It's the beans from Brazil. Okay. We are roasting like Arabic style, Is that, hairstyle. okay. And we are grinding coffee. Ah. After that, we are grinding cardamom. Okay. And cardamom and coffee both are mixing together I and see. putting for the boiled water. Ah, But some okay, people they okay. like to be put, not some, most of the most most Arabic local people they are using saffron Okay. and rose water. Okay, I For- see. Huh. That's why it's so spicy. The coffee. Yes. I mean, you can, the fragrance, the aroma, as well as the taste. It's very powerful in terms of the Yes. the spice. Yes. Then ብዬ ነበር ኢንፊውዝድ የተደረገ ነው አብሮ ከቅመም ጋር። ቅመሙ ለብቻ ተፈጨ፣ ቡናው ለብቻ ተፈጨ፣ አብሮ አፈሉት።
ከቡናው በላይ ቅመም ነው እንትን ትሉት ግን የምንጠጣ እንጂ ጠጡ። ቺርስ ቺርስ ለጤናችን ለኮፊ الكافي right wow I know but it's really wow የራሴን አላውቅም። ኦኬ ሰው እዚህ ውስጥም ደግሞ ምን አለ መሰለኝ እዚህ ጋር መፍጫዎች ምናምን ኢንተርናሽናል አንቲክስ አሉ፣ እቃዎች አሉ። የሚያምረው ፓርት ላይ ያለው የቡና አምራች አገራቶች ባንዲራ ላይ ተንጠልጥለዋል። እማማ ኢትዮጵያ አይታለሽ? እማማ ኢትዮጵያ እቹትና ኦኬ አይ ቲንክ ይሄ ስዊስ ዋተር ስለሚባለው ካምፓኒ የሚያወራ የሚገልጽ ነው። ስለ ቡና ሞር ኦፍ ስለ ቡና አይደለም። እዚህ ጋር ባሪስታ ማሽን አለ። ፕሊዝ ዶንት ተች ይላል። ምንም ማድረግ አንችልም። ብሉ ማውንቴን ኦኬ ዲስ መፍጫው ኦኬ ዲስ ኢዝ ኒው ስንታችን ነን ቡጋቲ መፍጫ እንዳለው የምናውቀው? እና የጀበና አይነት ይሄ አንድ የጀበና አይነት ናቸው። ያው የማማ ኢትዮጵያ ጀበና ሮስት አይነት ዳርክ ሮስት አለ፣ ላይት አለ፣ ሚዲየም አለ፣ ሚዲየም ቱ ዳርክ አለ፣ እዚህ ጋር ዳርክ አለ። በጣም ፋይን ኦኬ። በየእንትኑ ይሄ ነው ዶንት ሳልነካ አልችልም እኔ አያ ማን በጣም ነው ኤክሳይትድ የሆንኩት። እንደዛ አልችልም ስለቡና እውነት በቃ ጊልቲ። እዚህ ጋር ሞደርን የሆኑ የሳይፈን የቡና እንትኖች ናቸው። ኦኬ ወደ ሞደርን እንሂድ። ፋይናሊ ዘ ስቶሪ ኦፍ ኮፊ። ስህተት ካለ አስተካክላቸዋለሁ። እዚሁ ጋር ምንም እንትን አለ በቃ ኢትዮጵያን ኮተሬድ ካልዲ ኦፍ ኮርስ ካልዲ ነው ቶሊስቶሪያ ትሩ። ከዛ በኋላ እሺ ሰው ባጭሩ ምንድነው ካልዲ ነው ያገኘው። ካልዲ ፍየሎቹ ከበሉት በኋላ ሲዘሉ አየ፣ ደስ ብሏቸው። ከዛ በኋላ ለማን ተናገረ? ለመሎክሲዎች፣ ለቄስ ለመሎክሲ ተናገረ። መሎክሲዎች ቀመሱትና እንደሚያነቃቸው ሲያውቁ ለጸሎት ለምናማ መጠቀም ጀመሩ ነው ታሪኩ። ከዛ በኋላ የመኖች በትሬድ ምናምን እቃ ወርቅ በእንትን በሚቀየርበት ጊዜ የቡና ዘር ተወስዶ ሄደ፣ እዛ ተከፋፈለ። ያኔ ነው ኮፊ አረቢካ ተብሎ የወጣው። ያኔ ነው አረቦች ናቸው ዲስትሪቢዩት ማድረግ የጀመሩት። ግን ኦሪጂኑ ኢትዮጵያ ውስጥ ነው። ተግባባናል። ያዛ ነው ካፌ አረቢካ የሚባለው። ሰው እንደዛ እያለ ታሪኩ ሄደ። አሁን ያለበት ደረጃ ደርሰናል ነው። It is really fascinating የሆነ ጂሰስ። በጣም ከሚገርመኝ ፓርት በቡና ቀዳሚ ነን ኢትዮጵያ። አንደኛ ቡናን ያገኘ ነው ኢትዮጵያዊ። ነገር ግን በኤክስፖርት ደረጃ 5ኛ ከዓለም። ሩዋንዳ በልጣለች የሚባል ወሬ አለ። 6ኛ ልንሆን እንችላለን። ሰው በጣም የሚገርመው በጣም የሚያሳዝነው የእውነት ኤክስፖርት ከምናደርገው በላይ የምንጠቀመው ኤክሰስ ነው። አገራችን ውስጥ የምንጠጣው ቡና የተመታ ቡና ነው። አምራቹ ነው ኤክስፖርት ማድረግ ብቻ ነው የሚፈቀደው። ጥሩ ቡና ያስቀጣል ይባላል በህግ። እውነት ይሁን ውሸት ማውቀው ነገር የለም። ግን እስከ 500 ሺህ ብር ያስቀጣል፣ 20 ዓመት ያሳስራል የሚባል ነገር አለ። እንዴት እንደሆነ አላውቅም። እሱን ነገር ብናስተካክል ሜቢ እንደ ሀገር ደስ ይላል። ነገር ግን እንደዚህ አይነት ቦታ ደግሞ መታችሁ የሀገራችሁን የኢትዮጵያን ፍላግ ስታዩ፣ ቡናውን ታሪኩን ስታዩ ኢትስ በጣም ደስ ይላል። የሚያኮራ ነገር በተለይ ደግሞ በቡና ባላችሁበት ፊልድ ሲሆን በጣም ደስ ይላል። አሁን ደግሞ ያለው እዚህ ጋር እዚህ ቤት ውስጥ የኮፊ ካፒንግ ቻርት አለ። ይሄኛ ካፕ የምናደርገው የምናፋጨው ምንድን ነው እነዚህ ነገር ማሟላታቸውን ቼክ የምታደርጉበት ነው። ስዊትነስ፣ አሮማ፣ ቴስት፣ ይሄ ቦዲ አሲዲቲ፣ ቢተርነሱ፣ አፍተር ቴስቱ ምናምን እሱ ቼክ ተደርጎ ግሬድ የምንሰጥበት ማለት ነው። በምላሳችን ያገላበጥን ቡናውን። እቺ ደግሞ ኮፊ ቴስተር ፍሌቨር ዊል ትባላለች።
ይዘን ነው የምንዞረው። በስልካችንም እንዳለ ነው እቺ ማለት ነው። ሰው እቺ የቡና ፍሌቨር ያሟላው በጠቅላላ ይሄ ነው። በማን ነው የወጣው? ይሄ በስፔሻሊቲ ኮፊ አሶሲዬሽን የወጣ ዶክመንት ሜቢ እንደ ይባለው ኤግዛክት ወርዱን አላውቀውም። ማን ስንት እና ይህችን ስንት ሰው ነው የሚያውቃት ይችን ነገር? ጥርኝ የምትባለው የጥርኝ ቡና ካላቸውን ጠይቃቸዋለን። ባይዘው የጥርኝ ቡና ምን እንደሆነ የምታውቁ ታውቁታላችሁ። የማታውቁት እቺ ነች እንስሳቷ። ቡናውን ትበላለች። ዳይጀስት ስለማያደርገው ቢኑን ሆዷ ቀዝና ታወጣዋለች። በአጭር አማርኛ ያ ቡና ይቆላል፣ ይጠጣል። በጣም በውድ ዋጋ የሚሸጥ ቡና ነው። አልክዳችሁን ፈልጌ ያጥቸዋለሁ። መቅመስ ፈልጋለሁ። በጣም ምርጥ ቡና ነው የሚባለው። ያው ኢትስ ሊትራሊ ሺት የምትቀምሱት የምትጠጡት። ግን ለቡና ማንሆነው ነገር የለም። ኑ ተቃጠሉ። እንሂደቡ የመፍጫ አይነት በዓለም ላይ ያሉትን የድሮ የመፍጫ አይነቶች እኒ ከየቱ ጋር የመውቂያ አይ የለውም ወላሂ። ኦኬ እነዚህ እናውቃቸዋለን። የምታውቁት ታውቁታላችሁ። እንደ እየተሽከረከረች ይሄ ምንድን ነው? እንዲህ መንካት አይቻልም። እንዳንልበት አሁን እሺ፣ አየን፣ ዞርን፣ መጨረሻ በዚህ ነው የምናሰርገው ማለት ነው በሀገራችን ቡና። አመሰግናለሁ። እሺ ያው በእናትህ ኮስቱ ኡላላ ማን ኡላላ። ኦኬ እንደዚህ አልጠበኩትም። ቪዲዮን ተውና እናጠጣ ተወሱ። Soy de Arshad.